ምርኮኛ ሰላም ስምምነት አይስማም። የተማረከ ሰው እጅ ሰጥቷል ሄዶ መሳሪያውን አስረክቦ ወደ ሲቪል ስራው ነው የሚሄደው እንጂ አረጋ ከበደ ቢሮ መጥቶ የሰላም ስምምነት አይደረግም። የሰላም ስምምነት በታጠቁ ኃይሎች መካከል ዓለም አቀፍ ስታንዳርድ ነው። መንግስት ሐቀኛ ድርድር አድርጎ አያሸንፍም ማለት ነው። ከኦላ ጋራ ተደራድሮ የተሳካለ ድርድር አይቻላቅም። አብይ አህመድ በጣም የተለየ እንትኑ ይሄ ነው። ከኦላ ጋራ ተደራድሮ አፈረሰው ታንዛኒያ። ከህዋት ጋር የተደረገ ምንድነው ፕሪቶሪያ ስምምነት አሁን አለ ይባላል። ራሱን አንዱ ተደራዳሪውን በምርጫ ቦርድ አፍርሶ አሁን የአማራ ጥያቄ እነዚህ ሰዎች መጀመሪያ ሲገቡ ኮዝ አለው አማራ በምድሪቱ በሰላም መኖር አልቻለም ብለው ነው ሲያዋጉ የነበሩት ሲናገሩ ሰምቻለሁ። ይሄንን ነገር ያ ጥያቄ ተመልሶ አሁን ነው በሽርሽር ነው የሚፈታ የአማራ ጥያቄ በኮሪደር ሽርሽር ምንስ ግንኙነት አለው? የኮሪደር ሽርሽርና የፋኖ እንትን ምንድነው ይሄ ስምምነት ምን ያመጣዋል? እንደው ከየት መጥቶ የኮሪደር ሽርሽር ውስጥ ሊገባ ይችላል? በዚህ ፓኬጅ ውስጥ ማለት ነው። ማንኛው ጤነኛ ሰው አስቦት እስቲ የኮሪደር ሽርሽር ደግሞ እናድርግ እናንተ ከተቀና ይሄ ደግሞ በቴሌቪዥን ለአማራ ህዝብ ይታይ። ቅድም አዲስ ራዕይ ያልነው ነገር ይሄንን አዲስ ራዕይ ያስፈልጋል። ምንድነው ዘመኑን የዋጀ አማራ ብሔርተኝነት የብሔርተኝነት ጥያቄ አይደለም ያለው። የብሔርተኝነት ናሽናሊዝም የሚባለው ጽንሰ ሐሳብ ሁለት ጉዳዮችን የያዘ ነው። አንደኛው መገንጠል ናሽናሊዝም ይባላል። የናሽናሊዝም ትምስት አገር ለመስረት በቃኝ እዚህ ዩኒየን ውስጥ እዚህ ማህበር ውስጥ እኔ አልፈልግም። ምክንያቱም ታሪክ ይጠቅሳል ምን ይላል እንደ ሶማሌላንድ ማለት ነው። የሶማሌላንድ ናሽናሊዝም ይባላል። የፑንትላንድ ደግሞ አንድ ጥያቄ አነሳለሁ ስትል እንደ ናሽናሊዝም ይታያልና ናሽናሊዝም አንዱ መገንጠል። ሁለተኛው የናሽናሊዝም ጥያቄ መገንጠል ሳይሆን በማህበሩ ውስጥ ራስ አስተዳደር ያስፈልገኛል የናሽናሊዝም ጥያቄ ወይም ደግሞ ይሄ ምንድነው ራስ ገዝ መሆን እፈልጋለሁ አልገነጠልም ግን ልዩ አስተዳደር ያስፈልገኛል በሆነ በፌዴሬሽን ይሁን በምን ማለት ነው። ናሽናሊዝም ጥያቄዎች እነዚህ ናቸው። የአማራ ጥያቄ ይሄ አይደል። በተለይ አማራ ህዝብ የገባበት ካለው ፈተናና ስቃይ በደል አንፃር መውጫ መንገድን ብቻም ሳይሆን እንደ ሀገር መዳኛም ጭምር ሊሆን የሚችል ተቋም ሆኖ መታየቱና ለዛ ዝግጁ ሆኖ መምጣቱ ተስፋ የሚሰጥ ነው። ይሄ አዲስ ተቋም ይሄን ማድረግ ከቻለ በአማሮች ዘንድ ያገኘውን የፖለቲካ አሸናፊነት በኢትዮጵያውያን ዘንድ ሊያጎናጽፈው ይችላል። ትልቅ ተቋም ያስፈልግ ነበር። የተበጣጠሰ ተቋም ነበር፣ የተበጣጠሰ አደረጃጀት ነበር። በዚህ ሂደት ውስጥ በዲፕሎማሲውም በኩልም ይሄ ነው የሚል ስራ ለመስራት የሚያስችል አደረጃጀትም አልነበረም። እንዲሁም ደግሞ ደጋፊንም ራሱ በቅጡ ለማፍራትና ይዞ ለማንቀሳቀስም የሚያስችል አልነበረም። የከላይ አደረጃጀትም አልፎ የግለሰብ ደጋፊም በስቶም ነበር። መንግስት ቢፈርስ ዘብ የሚሆን ተቋም ነው ይሄ ተቋም። ሌሎች ኢትዮጵያ ውስጥ ያሉ ቡድኖችም ይሄ ችግር አለብን እያሉ ነው። ትግራይ ውስጥ ያለ፣ ኦሮሞ ውስጥ ያለ፣ ጌዲዮ ውስጥ ያለ፣ ጋምቤላ ኛዋክ ውስጥ ያለ፣ ኑዌር ውስጥ ያለ እና አዲስ ራዕይ ያልኩት እነዚህን ጥያቄዎች አክኖሌጅ የማድረግ ስራ። ነገር ግን ከባለፉት ድርጅቶች ይሄኛው አዲስ ድርጅት አፋን ለሚመራባቸው ዋና ጉዳዮች ምን መሆን መቻል አለባቸው? ሊመራባቸው የሚገቡ ከባለፉት ሂደቶችስ ምን መማር መቻል አለበት? አይ ቲንክ ይሄን ጥያቄ ፋኖ በኪሱ መያዝ ያለበት ይመስለኛል። አሁን ይሄ መጣው አደረጃጀት ማለት ነው። ምክንያቱም አንድ ተቋም የሚማር ከሆነ ነው የሚያድገው። አመራሮች በተለይ ከፋኖም ሊሆን ይችላል ፐርሰናል ሪሌሽንሺፕ ወይም ደግሞ ይሄ ምንድነው ግላዊ ቁርኝት ከሚዲያ ጋር መፍጠር፣ ጓደኝነት መፍጠር እና ቡድን ለምሳሌ ዋና ሊቀመንበሩ ከተወሰኑ 3-4 ሚዲያዎች ጋር ዲፕ የሆነ እንትን ይፈጥራል፣ ጓደኝነት ይፈጥራል፣ ይደዋወላል። ለሚዲያ አክሰሰብል መሆኑን አይደለም እየተቃወምኩ ያለሁት እኔ። እሱ ተገቢ ነው። ማንም ሚዲያ ይሄ ነጋሪ ይሁን አንከር ሚዲያ ይሁን ሌላ ሚዲያ ይሁን ማንም ሚዲያ መቼም ለዚህ ጥያቄ ፈልጋለሁ ሲሉ አንድ መሪ አቬለብል መሆን መቻል አለበት። ነገር ግን የተለየ ግንኙነት ይፈጥሩና ጓደኝነት ይፈጥሩና ከዛ የሆነ ችግር ሲመጣ ያንዱ ደጋፊ ይሆናሉ ማለት ነው። ግንኙነት ለፈጠሩለት አካል ደጋፊ ይሆናሉ፣ ያኛውም የራሱ ደጋፊ ይኖረዋል። በዚህ መካከል ህዝብ ይወናበዳል ማለት ነው። ከነዛ ይሄኛው አደረጃጀት ሊለይበት የሚችለው የራሱ የሆነ ፍኖተ ካርታ ሊኖር ይገባል። እውነት ነው ርት ያለ አሻሚ ያልሆነ
ሌሎችን አሰባሳቢ በሆነ መልኩ የራሱ ፍኖተ ካርታ ሊኖር ይገባል። የጎንዮሽ ትግል የአገዛዙን ስርዓት ትተው የአገዛዙ ስርዓት የሚፈጽመው በአማራው ላይ በደል በኢትዮጵያ ላይ እየፈጸመው ያለው ፖለቲካዊ፣ ኢኮኖሚያዊ፣ ሌሎች አሻጥሮችን ወደ ጎን በመተው በአማራዊ ወንድም ላይ ስድብ፣ ማንጓጠጥ፣ ስብዕና ግድያ ጭምር ሁሉ አደረጃጀትን ከአደረጃጀት በመለየት በርትተው የታዩ በሚዲያ ላይ የታዩ ግለሰቦች የታዩ አክቲቪስቶች አሉ። በባለፉት በ4-5 አደረጃጀቶች እና በባለፉት 3-2 ዓመታት በአማራው የህልውና ትግል ሂደት ውስጥ የትግሉ ሙቀት እየጋለ በሄደ ቁጥር እንደ አንዳንድ ኤሌመንቶችን መሸከም አይችልም። ምክንያቱም በቃ ትግሉ ጋለ ሞቀ፣ በጣም ግምገማው ይግላል፣ ከዚህ በኋላ ተጠያቂነት ይግላል። ህዝቡ ሰስፒሺየስ ሆኗል። ምክንያቱም ብዙ ዋጋ ከፍሏል፣ ትምህርት አቆሟል፣ ምን አቆሟል፣ ሕክምና የለም፣ ብዙ ዋጋ እየከፈለ ትግሉ ለምንድነው የማይራመደው የሚል ጥያቄ አለ እና እዚህ ውስጥ የሚያስመስል ሰው የመቆየት እድሉ ዜሮ ነው ባንልም ገና የሚቀጥሉ ጥቂት ሰዎች ሊኖሩ ይችላሉ፣ ግን በጣም ወርዷል። ያንን የማይቋቋሙ ኃይሎች በጊዜው መውጣታቸው ትግሉ እንዲጠራ ያደርገዋል። ሰላም ጤና ይስጥልን። የነጋሪት ቲቪ ስለ ሀገር መሰናዶ ተከታታዮቻችን በዛሬው ልዩ ዝግጅት ከገለታው ዘለቀ ጋር ቆይታ ይኖረናል። ቆይታ የምናደርግበትም ርዕሰ ጉዳይ የአማራ ትግልና አታጋዮች የተሰኘ ነው። እስከ መሰናዶ ድረስ አብራችሁ እንድትቆዩ የምጋብዛችሁ እኔ ይድነቃቸው ከበደ ነኝ። ጤና ይስጥልን ገለታው፣ እንኳን ደህና መጣ። እንደምን ነህ ወንድሜ ይድነቃቸው? በጣም አመሰግናለሁ እንደገና ስለጋበዝከኝ። መልካም ቆይታ የምናደርግበት ያው ርዕሰ ጉዳይ መግቢያ ላይ እንደገለጽኩት የአማራ ትግልና አታጋዮች የተሰኘ ነው። ከሰሞኑ የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ንቅናቄ በሚል ሁለት ድርጅቶችና ሌሎች በተለያየ መልኩ ሲንቀሳቀሱ የነበሩ አደረጃጀቶች የአማራ ፋኖ ብሔራዊ ንቅናቄ አፋባን በመስረት ይፋ አድርጓሉ። ይህንንም አስመልክቶ በብዙዎች ዘንድ ይሄ ጥያቄ ሲቀርብ ነበረ። እባካችሁ ወደ አንድ ብትመጡ የተሻለ ነው፣ ለድጋፉም ለማናቸውም ነገር ይሄ ነገሩ በጣም ያስፈልጋልና የሚል የብዙዎች ጉትገታ ነበር። በተለይ በዚህ ጉዳይ ላይ የነቃ ተሳትፎ የሚያደርጉ ያገባናል የሚሉ በተለይ ደግሞ አማራው ከገጠመው ችግርና ሰቆቃ በደል አንጻር ወደ አንድ ደረጃ ከፍ ያለ መፍትሄ እንዲገኝለት የሚሹ ሁሉም በጉጉት ሲጠብቁ የነበረው ነገር ነው። ይሄም ደግሞ እውን ሆኗል ተብሎ በአደባባይ መገለጹን በተመለከተ በብዙዎች ዘንድ ደስታንና አድናቆትን እየፈጠረ ነገር ነው ያለው። ከዚህ ጋር ተያይዞ ነው ቆይታ የምናደርገው። ወንድም ገለታ፣ የአፋን ምስረታ ለባለፉት 2 እና 3 ዓመታት በአማራ ክልል ሲካሄድ የቆየው ጦርነት ምን አዲስ ነገር ይዞ ሊመጣ ይችላል? የተመሰረተው አዲሱ ድርጅት በተመለከተ ያለ አጠቃላይ አስተያየት ምን ይመስላል? ገለታው፣ እንደገና ወንድሜ ይድነቃቸው በጣም አመሰግናለሁ። ይሄ ጉዳይ በጣም ትልቅ ጉዳይ ነው። እንደው በኢትዮጵያ ጉዳይ በአማራ ጉዳይ ብቻ ሳይሆን በአፍሪካ ቀንድ ላይ አሁን ፋኖ ተወደደም ተጠላም አንድ ኃይል ማዕከል ከሚባሉት መካከል ሆኗል። አሁን ሱዳን ውስጥ ያሉ ኃይል ማዕከላት እነማን ናቸው ስናል ከሌ እንደምንለው፣ ሶማሊያ ውስጥ ያሉ ኃይል ማዕከላት እንደሚባለው ኢትዮጵያ ውስጥ ካሉ ጉልህ የኃይል ማዕከላት መካከል አንዱ ነው። ካለው ኮንስቲትዩንሲ የሚባለው በእንግሊዝኛ ወይም ደጋፊ ኃይል ብዛት እና የፖለቲካ ተጽዕኖ አንጻር አንድ ጉልህ ኃይል ስለሆነ የዚህ ኃይል ወደ አንድ መሰባሰብ በጣም ወሳኝ አንድ የታሪክ ምዕራፍ ነው። እንደው አንድ 5-6 ነጥቦች ከዚህ ጋር ተያይዞ ማንሳት የምችል ይመስለኛል ወንድሜ ይድነቃቸው። የመጀመሪያው ነገር የህብረተሰብ ትግል ሁሉ ጊዜ ተቋም ላይ ያስፈልገው ይችላል። ለምሳሌ ኔፓል ውስጥ አሁን በቅርቡ ያየነው ትግል ጠንካራ ተቋም አልነበረውም። ህዝባዊ እምቢተኝነት ነው የተነሳው። የህዝባዊ እምቢተኝነት ወጣቶች ተባበሩ፣ በማህበራዊ ገጽም በምንም ተናነቁና ስርዓቱን ጣሉት። በቃ አለቀ እና ከዛ በኋላ ሌላ ተቋም አያስፈልገውም። እና አንዳንድ በህብረተሰብ ውስጥ የሚነሱ ጥያቄዎች ተቋም አያስፈልጋቸውም። አንገቨርነብል ማድረግ ወይም ደግሞ አልገዛም በማለት ስርዓት ለውጥ ማምጣት ስለሚችሉ ማለት ነው። ስርዓቱ ሲለወጥ የሚመጣ
ለውጥ ይኖራል ማለት ነው። የፖሊሲ ለውጥ ለማምጣት ተቋም ላይ ፈልጉ ይችላሉ። አምፀው አሁን ኬንያ ውስጥ የሆነውም ተቋም የለውም ለምሳሌ። እና ግን የአማራ ትግል ለምንድነው ተቋም የፈለገው የሚለው ነገር ነው ወሳኙ ነገር። በተለይ በአማሮች ዘንድ ተነስቶ የነበረው ጥያቄ ውፍረቱ፣ ግዝፈቱ፣ ርዝመቱ ህዝባዊ እምቢተኝነት ብቻውን የሚያመጣው አይደለም። ተቋም ያስፈልገዋል። የፖለቲካ ጥያቄ ሆኗል ማለት ነው። ኢንስቲትዩሽን ያስፈልገዋል ማለት ነው። ይሄ ተቋም መወለድ አለ። ምክንያቱም አንዱ የህልውና ጥያቄ ነው። የህልውና ጥያቄ በዓለም ላይ የመጨረሻው የጥያቄዎች ጥግ ነው ብሎ መለስተኛ የዲሞክራሲ ምናምን ጥያቄ ሳይሆን ህልውናዬ ከአንድ ህብረተሰብ ያንን ህልውናውን የሚያስጠብቅበት ስርዓት እስኪፈጠር ድረስ ተቋም ያስፈልገዋል። ስለዚህ የጥያቄውን ግዝፈት ነው የሚያሳየው ማለት ነው። በተቋም የሚፈታ በአንድ ተቋም የሚፈታ ችግር ስለሆነ ይሄ ተቋም መወለድ ነበረበት። ከዚህ በፊት የነበሩት አደረጃጀቶች አሁን ያነሳቸው ኢድኔ እና በየቦታው የነበሩ አደረጃጀቶች ተቋም አልነበሩም ለኔ። እነሱ የአማራ አሁን የተፈጠረውን ድርጅት አዋላጆች ነበሩ። ሊያዋልዱ የተነሱ አደረጃጀቶች ነበሩ። እነዚህ አደረጃጀቶች እንደው በፊትም ለመምከር ስንሞክር የነበረው ራሳችሁ እንደ ተቋም አትዩት፣ ፖሊሲ እናውጣ፣ ማኒፌስቶ እናውጣ ምናምን ብላችሁ እንዳለቀ ተሰፍቶ እንዳለቀ ነው የሚባለው አይደለም። እንዳለቀ ተቋም አትዩ፣ ራሳችሁን አዋላጅ ናቸው። አንድ ትልቅ ተቋም አማራ ይጠብቃል። በዛ ኢንስቲትዩሽን አማካኝነት ነው ታግሎ ለውጥ የሚያመጣው። ምክንያቱም የስርዓት ነቀላ ብቻ አይደለም ጥያቄው፣ ተከላም ያስፈልገዋል። ኮንስቲትዩሽናል ችግርም አለበት ነው። ስለዚህ ያ ጉዳይ መፈታቱ እንግዲህ ግዙፍ ነው ማለት ነው። መወለዱ በራሱ ግዙፍ ጉዳይ ነው እና ባለፉት የተነሱትን እነዚህ የአዋላጆች ንቅናቄ በየቦታው የነበሩትን ንቅናቄዎች ሰብስቦ አንድ ተቋም ማድረጉ አማራ የሚያስፈልገውን አንድ ተቋም ማግኘቱ አንድ ትልቅ ነገር ነው። ሁለተኛው ነገር ይሄ ተቋም የሚለውጠው ነገር አዲስ ራዕይ፣ አዲስ መንፈስ፣ አዲስ አስተሳሰብ ይዞ ይነሳል ብዬ ነው የማስበው። ይሄ ነው አሁን የሚፈለገው ነገር። ፖለቲክስ ዳይናሚክስ፣ በጣም ዳይናሚክስ እና በዚህ ውስጥ ናቪጌት ማድረግ፣ በዚህ በአዲስ አስተሳሰብ ምንድነው መዋኘት ያስፈልገዋል። አሁን በኢትዮጵያ ውስጥ የተነሱ ጥያቄዎች አሉ። አማራ እንደራሱ ቅድም ያልነው ዝም ብሎ ስርዓት በመግፋት ብቻ የሚፈታው ስላልሆነ ተቋም ወልዷል። ተቋም ያስፈልገዋል። ከባድ የህልውና ጥያቄ አለብኝ ስላለ ሌሎች ኢትዮጵያ ውስጥ ያሉ ቡድኖችም ይሄ ችግር አለብን እያሉ ነው። ትግራይ ውስጥ ያለ፣ ኦሮሞ ውስጥ ያለ፣ ጌዲዮ ውስጥ ያለ፣ ጋምቤላ ኙዋክ ውስጥ ያለ፣ ኑዌር ውስጥ ያለ እና አዲስ ራዕይ ያልኩት እነዚህን ጥያቄዎች አክኖሌጅ የማድረግ ስራ ይሄ አዲስ ተቋም ይህን ማድረግ ከቻለ በአማሮች ዘንድ ያገኘውን የፖለቲካ አሸናፊነት በኢትዮጵያውያን ዘንድ ሊያጎናጽፈው ይችላል። ያ ትግሉን ወደፊት ያራምደዋል። በኢትዮጵያውያን ዘንድ አሁን በአማራ አካባቢ ፋኖ የፖለቲካ አሸናፊነት አግኝቶ ነው የተነሳው። ትግሉ ራሱ ሲነሳ አሸንፎ የተነሳ ትግል ግን በሌሎች ወንድሞች ዘንድ፣ ምክንያቱም አማራ ሀገር ለመስረት አይደለም የተነሳው። የሆነ ሀገር አስርቶ ደሴት ፈጥሮ በኢትዮጵያ ውስጥ ነፃ ወጥቶ አይደለም። ዋናው ትልቁ ችግር ከክልሉ ውጭ ያሉ አይደለም፣ እንደውም የለውና ችግር አለባት። ስለዚህ የሌሎችን ጥያቄ ሳያሳንስ ሳያገዝፍ በቁስል የማይበልጣል እኔ የበለጠ ይህን ተቀበል አንተ ከኔ ቀጥሎ የተጎዳህን የሚለው ነገር ቀርቶ በኢትዮጵያ ውስጥ ይሄ ነው አዲስ አስተሳሰብ፣ አዲስ ራዕይ የምንለው እና ያንተ ፔን የኔ ፔን ነው። ስለዚህ ሁላችን የህልውና ችግር ውስጥ ከገባን አንድ ነገር ያስፈልገናል የሚል ግዙፍ ራዕይ ይዞ የተነሳ እንደሆነ ቅድም ያልነው በኢትዮጵያ በምስራቅ አፍሪካ ላይ ተስፋ ይሆናል ማለት ነው ይሄ ተቋም። ስለዚህ ይሄንን ነገር እንደው ለዚህ አንድ ሴፊቲ የሆነች ኢትዮጵያን በመፍጠሩ ረገድ አንድ ምርታ ነው ይሄ ተቋም መወለዱ እላለሁ። ሌላው ሀብትን በአግባቡ መጠቀም ነው። እንግዲህ ከዚህ በኋላ ሪሶርስ እንዳይባክን እንደምታውቀው ከዚህ በፊት ውጭ ሀገርም ያለው ይልካል፣ የት እንደደረሰ አያውቀውም። በቃ የተበጣጠሰ ነበርና አሁን ያለውን ሪሶርስ ሰብሰብ አድርጎ ለመጠቀም ትግሉን ወደፊት ለማራመድ ወታደራዊ ትግሉንም የፖለቲካ ትግሉንም ያግዘዋል። የዲፕሎማሲው ትግል እንደምታውቀው መስመር አልያዘም ነበረ። አሁን ኢንተርናሽናል ኮሚኒቲውን ለማናገር በምስራቅ አፍሪካ ጉዳይ ላይ ለመነጋገር ከእርዳታ ተቋማት ጋር ለመነጋገር ከቀይ መስቀል ጋር ለመነጋገር መስመር ያዘ ማለት ነው።
መስመር ስለያዘ ይሄ አንድ ትልቅ ነገር ነው። ሌላው የአማራን ህዝብ ከስሜት ስብራትም እኔ ሲያድነው አየሁኝ ይለቃቸው። ይሄ ልጆቹ አይተባበሩም የሚለው ነገር ጎድቶት ነው። ወደ 2-3 አመት እንግዲህ ዋጋ ከፈለ። ምንድነው የማይተባበሩበት ነገር? አሁን የአማራ ጎንደር አማራ በጎንደርነቱ በጎጃምነቱ በሸዋነቱ በወሎነቱ አይደለም እኮ የተጠቃ ያለው ዝም ብሎ በአማራነቱ ነው የተንቦታ ጥቃት የሚደርሰውና ምን ይሄ አደረጃጀት ምን ማለት ነው የሚለው ነገር ትልቅ ጥያቄ ሆኖ ነበር። ብዙዎችን ስሜት ይጎድቶ ነበር። አሁን ይሄ ሂሊንግ የምንለው ሽረትን አምጥቷል፣ ተስፋን አለምልሟል እና ይሄንን ካፒታል በጣም ሊጠቀሙበት የሚገባ ይመስለኛል። ሌላው ትልቁ ነገር እንደው በመጨረሻ ማንሳት እንፈልገው መንግስት ቢፈርስ ዘብ የሚሆን ተቋም ነው። ይሄ ተቋም አሁን ባለው ሁኔታ ቀደም ያልነው የኃይል ማዕከል ሆኗል። ስለዚህ ይሄ መንግስት ማዕከላዊ መንግስት ለምሳሌ ድንገት ድርምስ ቢል በኢትዮጵያ ሁኔታ የኢትዮጵያ ወታደር የመሰባበር እድል አለው። ይሄ ተጠንቷል። በብዙ ሰዎች የተጠና ጉዳይ ነው። ለምሳሌ የመን፣ ሊቢያ፣ ሱዳን ውስጥ ያሉ ወታደሮች ተሰባብረዋል። መበተን አይደለም። መበተን አንድ ነገር እኮ ነው፣ ብትንትኑ መውጣት ማለት ነው። መሰባበር ማለት የተለያየ ቡድን መፍጠር ማለት ነው። የተለያዩ አካባቢዎች ነፃ አውጭ ነኝ ብሎ እንደገና የመነሳት እድል ይኖረዋል። አሁን ካለው የፖለቲካ ሴታፕ የተነሳ ኢትዮጵያ ውስጥ ያለው ወታደር። ስለዚህ ይሄንን የሀገር ጸጥታን ለመጠበቅ የሚያስችል ቁመና ስላለው ይሄንንም እንደው ኢትዮጵያን በአጠቃላይ አይ ቲንክ ተስፋ የሚያደርጉት ይመስለኛል። እነዚህ ነጥቦች ማንሳት ነው የወደድኩት። መልካም ጥሩ ነጥብ ነው ያነሳው። በተለይ ወደ መጨረሻ አካባቢ መንግስት ቢፈርስ እንኳን መንግስት ሊተካ የሚችል ተቋም በሚል መልኩ መምጣቱ በተለይ አማራ ህዝብ የገባበት ካለው ፈተናና ስቃይ በደል አንፃር መውጫ መንገድን ብቻም ሳይሆን እንደ ሀገር መዳኛም ጭምር ሊሆን የሚችል ተቋም ሆኖ መታየቱና ለዛ ዝግጁ ሆኖ መምጣቱ ተስፋ የሚሰጥ ነው። ለአማራውም ለተቀረውም የኢትዮጵያ ህዝብ የሚለው ነገር የሚያስኬድም የሚያስማማም ሀሳብ ነው። ትልቅ ተቋም ያስፈልግ ነበረ። የተበጣጠሰ ተቋም ነበር፣ የተበጣጠሰ አደረጃጀት ነበር። በዚህ ሂደት ውስጥ ቀደም ብሎ ስትገልጸውም እንደነበረ በዲፕሎማሲውም በኩልም ይሄ ነው የሚል ስራ ለመስራት የሚያስችል አደረጃጀትም አልነበረም። እንዲሁም ደግሞ ደጋፊንም ራሱ በቅጡ ለማፍራትና ይዞ ለማንቀሳቀስም የሚያስችል አልነበረም። የከላይ አደረጃጀት ከአደረጃጀትም አልፎ የግለሰብ ደጋፊም በስቶም ነበር። በዚህ መሀል ላይ የነበሩት ሰጣ ገባዎችና ሌሎች የታዩ አላስፈላጊ የነበሩ ሂደቶችን በእውነት ሊያስቀር የሚችል ነገር ነውና እንደው ይሄንን መነሻም ካደረግን ሌሎች የሚያነሳቸው ነጥቦች አሉ። በተለይ ወደ መጀመሪያም አካባቢ በህብረተሰብ ትግል ውስጥ ተቋም የምንለው ነገር ቀድሞ የሚመጣ አይደለም። ያ ነገር ሲደረጅና ሲጎለብት ከፍ ብሎ ሲመጣ የህብረተሰብ ትግል ተቋም ይፈጥራል። ያ ተቋም ደግሞ ቅድም ወደ መጨረሻ አካባቢ ካስቀመጥከው አንፃር መንግስት ቢፈርስ እንኳን መንግስት ሊተካ የሚችል ተቋማዊ ይዘት ያለውን ነገር ማምጣት ይቻላል። አሁን ላይ የተመሰረተው አማራዊ አንድነት ድርጅት ወደዛ ሊሸጋገር ከፍ የሚል ነውና ከዚህ አንፃር የኔም ሆነ የብዙዎች ተስፋ ነው ስትል ገልጻል። ብዙም የምቃረነው ሀሳብ አይደለም፣ በአብዛኛው ነገር የምስማማበት ነው። ነገር ግን ከባለፉት ድርጅቶች ይሄኛው አዲስ ድርጅት አፋን ለሚመራባቸው ዋና ጉዳዮች ምን መሆን መቻል አለባቸው? ሊመራባቸው የሚገቡ ከባለፉት ሂደቶችስ ምን መማር መቻል አለበት? ምን እስከታዩ ጉድለቶች ነበሩ? እዚህ ጋርስ ምን መስተካከል መቻል አለባቸው ብለን ማንሳት እንችላለን? አይ ቲንክ ይሄን ጥያቄ ፋኖ በኪሱ መያዝ ያለበት ይመስለኛል። አሁን ይሄ መጣው አደረጃጀት ማለት ነው። ምክንያቱም አንድ ተቋም የሚማር ከሆነ ነው የሚያድገው። በተለይ አስተያየት የሚሰማ ከሆነ ያንን እየተቀበለ እየተሰበሰበ ጥሩ ስትራቴጂ መንደፍ ከቻለ ምንም እንኳን ጥሩ የፖለቲካ ካፒታል ቢኖርም ላያሸንፍ ይችላል እኮ ተቋሙ ጥሩ ካልሆነ። ስለዚህ ይሄን ጥያቄ ይዘው በብዙ አቅጣጫ ማየት ራሳቸውን ማየት አለባቸው። ከውጭ ፊድባክ መቀበል ያለባቸው ይመስለኛል። እና እኔ እንደ አንድ ኢትዮጵያዊ እንግዲህ አንድ ጥቂት ነጥቦች 5-6 ነጥቦች ማንሳት የምንችል ይመስለኛል። የመጀመሪያው ነገር ፋኖ የፖለቲካ ካፒታልን አለማባከን። የፖለቲካ ካፒታል ለሚሊተሪ ማሸነፍ ለሚሊተሪም ይሁን አሸናፊነትን ለማግኘት አንድ ትግል የወጣ ኃይል ወሳኝ። ባለፈው ያነሳነው ነገር እኮ ነው። የፋኖ ትግል አሸንፎ ነው የተነሳው። ስላሸነፈ እኮ ነው ያርበተበተው ያለው መንግስት ፖለቲካሊ ዊን አድርጎ ነው የተነሳው። የህብረተሰብን ልብ ዊን አድርጎታል። ድርጅቱን ሳይጠይቅ ማኒፌስቶ ሳይኖረው ነበር የሚደገፈው ፋኖ። ለምን
የተወሰኑ ያነሳቸው ጥያቄዎች የህዝብ ጥያቄ ስለነበሩ ስላሸነፈ አሸንፎ የተነሳ ነው እና በህብረተሰቡ ውስጥ የተፈጠረ ትረስት ይሄ መተማመን እና ተጽዕኖ ኢንፍሉዌንስ የሚባሉ እነዚህ ካፒታል ነው የሚባሉት እነዚህን በዛው ማማ ላይ መቆየት መቻል ጠብቆ መቆየት አለበት ይሄን ካፒታል ለምሳሌ ከዚህ በፊት አሁን አንዱ የሚያሸንፍበት በምርኮኛ ያያዝ በጣም አሸናፊ ነበረ በማህበራዊ ተቋማት ጥበቃ ለምሳሌ በዘረፋን በመከላከል ህብረተሰብን ከዘራፊዎች በመጠበቅ ረገድ በብዙ ነገሮች ሁሉ እንደውም ዓለም አቀፍ ኮሚኒቲ ሁሉ አሸናፊነት አግኝቷል እና ያንን ሜንቴን ማድረግ አለበት በመሃል የታዩ አንዳንድ ችግሮች ነበሩ የፋኖን ስም ሊያጠለሹ የሚችሉ ያ የፖለቲካ ካፒታሉን እንደምስጥ ነው የሚበላው እየበላው ሊጎዳው ስለሚችል ይሄንን መማር ያለበት መጠበቅ ያለበት የሚመስለኝ አንዱ ነገር ይሄ ነው የፖለቲካ ካፒታል ሁለተኛ ኮንቨርት ማድረግ የፖለቲካ ካፒታልን መቀየር ወደ ህዝባዊ ንቅናቄ መቀየር ነገር ብዙ ሊሰሩበት የሚገባ ይመስለኛል ሁለተኛው በጣም ኢምፖርታንት ነገር ህዝባዊ እምቢተኝነት ላይ ብዙ መስራት ከትጥቅ ትግሉ ባሻገር የትጥቅ ትግሉ አንድ ነው ግን አንድ ትጥቅ ትግል ውስጥ የገባ ኃይል ይሄ ምንድነው ህዝባዊ እምቢተኝነት ይባላል አይደለም በከተሞች አካባቢ ጀማምረው ታስታውሳለሁ ለምሳሌ ጎጃም አካባቢ ጎንደር አንዳንድ አካባቢ ከተሞች ህብረተሰቡ ማታገል ከተማውን ማለት ነው ይሄ ትግሉን በአጭር ጊዜ ለመቋጨት ስለሚያግዝ ይሄ ህዝባዊ እምቢተኝነትን ፋኖ እንደውም ክንፍ አውጥቶ በጣም ሊሰራበት የሚገባ የትግል አቅጣጫ ይመስለኛል ባለፈው በጣም ውሱን ጊዜ ነው ያየነው ከዚህ በፊት በነበሩ ትግሎች ላይ ውሱን ህዝባዊ እምቢተኝነትን ያየና በስፋት አሁን አንድ ተቋም ስላለ ለዝም ይመቻል ፕሮግራሞች ያወጣ ህዝባዊ እምቢተኝነትን መጠቀም የሚያስፈልጋቸው ይመስለኛል ምናልባት ሁለተኛው ይሄ ፍኖተ ካርታ ነው ይድኔ እዚህ ላይ ቅድም ካልኩት ጋራ እዚህም ላይ አሁን ጥሩ ፍኖተ ካርታ መንደፍ ይጠበቅባቸዋል ከዚህ በፊት አሁን ቅድም ያልነው ነገር ነው አደረጃጀቶች ተፈጠሩና አዋላጅ ናችሁ እናንተ ሲባሉ ማኒፌስቶ ይፈጥራሉ ማኒፌስቶ እኮ አማራ ፋኖ ተቋም ሲፈጠር ነው ማኒፌስቶ የሚፈጠረው እንጂ የጎጃም ማኒፌስቶ ምን ሊሆን ይችላል እስቲ አሁን ጎንደር ማኒፌስቶ ምን ሊሆን ይችላል ወሎ ምን ማኒፌስቶ ሊነሳ ይችላል አማራ አንድ ነው እና ይሄ ጉዳይ ትንሽ ዘግዩና የበሰለ በጣም የበሰለ ማኒፌስቶ ያስፈልገዋል ይሄ ማኒፌስቶ ቅድም ያልነው ነገር ነው መሳይ አሁን ይድኔ ይኸው በአማራ ህዝብ ትግል ውስጥ የአማራ ህዝብ ጥያቄ ምንድነው አንዳንድ ያልበሰሉ ነገሮችን ሰማል ለምሳሌ የአማራ ብሔርተኝነት ምናምን የሚባል ነገር አለ ይሄ በጣም አደገኛ አካሄድ ቅድም አዲስ ራዕይ ያልነው ነገር ይድኔ ይሄንን አዲስ ራዕይ ያስፈልጋል ምንድነው ዘመኑን የዋጀ አማራ ብሔርተኝነት የብሔርተኝነት ጥያቄ አይደለም ያለው የብሔርተኝነት ናሽናሊዝም የሚባለው ጽንሰ ሐሳብ ሁለት ጉዳዮችን የያዘ ነው አንደኛው መገንጠል ናሽናሊዝም የሚባለው የናሽናሊዝም ትምስት አገር ለመስረት በቃኝ እዚህ ዩኒየን ውስጥ እዚህ ማህበር ውስጥ እኔ አልፈልግም ምክንያቱም ታሪክ ይጠቅሳል ምን ይላል እንደ ሶማሌላንድ ማለት ነው የሶማሌላንድ ናሽናሊዝም ይባላል የፑንትላንድ ደግሞ አንድ ጥያቄ አነሳለሁ ስትል እንደ ናሽናሊዝም ይታያልና ናሽናሊዝም አንዱ መገንጠል ሁለተኛው የናሽናሊዝም ጥያቄ መገንጠል ሳይሆን በማህበሩ ውስጥ ራስ አስተዳደር ያስፈልገኛል የናሽናሊዝም ጥያቄ ወይም ደግሞ ይሄ ምንድነው ራስ ገዝ መሆን ፈልጋለሁ አልገነጠልም ግን ልዩ አስተዳደር ያስፈልገኛል በሆነ በፌደሬሽን ይሁን በምን ማለት ነው ናሽናሊዝም ጥያቄዎች እነዚህ ናቸው የአማራ ጥያቄ ይሄ ከዩኒየኑ ወጥቼ ሌላ ሀገር ለመስረት አይደለም የወዳት ሀገሩ ናት ኢትዮጵያ የሞተላት የሁለተኛውም ጥያቄ ደግሞ እንደው በአማራ ክልል የሚባል ጽድት ያለ አማራ ክልል ተፈጥሮ እዛ ውስጥ አማራ ብቻ እስካያቱ ድረስ ስሙ ተቆጥሮ ያ ያስተዳድረኝ የሚልም አይደለም የአማራ ህዝብ ጥያቄ በሄድኩበት በምድሪቱ ውስጥ ሰርቼ ቆፍሬ ነግጄ መኖር አልቻልኩም በምድሪቱ ይሄ ለውጥ መምጣት አለበት በምድሪቱ ውስጥ እኔም ብቻ አይደለም ማንኛውም ኢትዮጵያዊ ተንቀሳቅሶ የሚኖርባት ምድር መፈጠር አለባት ይሄ በጣም አንከር የሆነ መልህቅ የሆነ ጥያቄ ስለሆነ ይሄንን ጥያቄ ለመፍታት የሚያስችል አማራ ራሱን ብቻ ሳይሆን ሌላውንም ያየፍነው ተካርታ ያስፈልገዋል ምክንያቱም ሄዶ at some point የአማራ ጥያቄ የሚፈታው የትግራይ ጥያቄ የኦሮሞ ጥያቄ የሚፈታው ሀገራዊ ለውጥ ሲመጣ ኢትዮጵያ ውስጥ የሽግግር ለውጥ ሲመጣ ስለዚህ ይሄንን ሽግግር ደግሞ የሚፈጥረው አማራ ብቻ አይደለም
ስለዚህ በፍኖተ ካርታ ውስጥ የሌላውን ፔን ቅድም ያልነው አንተም የህልውና ጥያቄ አይደለም አለብህ እኔም አለብኝ ፍኖተ ካርታው። ስለዚህ ይሄ ያዘመመውን የጋራ ቤታችን አብረን እንስራ የሚል ነገር ነው አንድ። ሁለተኛው እዛው ላይ እዚህ ፍኖተ ካርታው ላይ ሽረት ያስፈልጋል። ይድኔ ሽረት ማለት ይሄ ውንድድ የሆነ የቆሰለ ብሔርተኝነት አደጋ ለራሱ እኮ ለብሔሩ ሆኖ አደጋ የሚሆነው የህወሓት ትልቅ ችግር ይሄ እንደነበረ ነው ነገር መቼም ከኔ በላይ ታውቀዋል። ውንድድ የሆነ ይሄ አሁን እስቲ የህወሓትን መዝሙር ታውቀዋለህ? የህወሓት የትግራይ ብሔራዊ መዝሙሩን ታውቀዋለህ? አዳምጠው እንደሆነ አላውቅም። በአማርኛ ተተርጉሞ የሚለው ነገር ምን አንዴ ተተርጉሞ ሳይው በጣም ነው የደነገጥኩት። ዙሪያችን በጅብ ተከበናል ነው የሚለው። ጅብ በአጠቃላይ አጥንታችን ይከስከስ ደማችንም ይሁን ምንም ይሁን ለጅቦች እንደዚህ ያናረግም እያሉ ነው የሚዘምሩት። ውንድድ ነኝ ይሄ በቃ የቆሰልኩ ነኝ ነውና ይሄ ኃይል ወደ ፌደራል ሲመጣ ሌላውንም ለማጥቃት ይሞክራል። እሱም ደግሞ እንደገና ተመልሶ በሌሎች ይጠቃል። በሌሎች እንትን ውስጥ እንዲገባ ይሄ ምንድነው ጥቃት ውስጥ እንዲገባ የሚያደርግ አካሄድ ስለሆነ የሻረ በጣም የሻረ የተፈወሰ ሐሳብ ያስፈልጋል። ይሄ የተፈወሰ ሐሳብ ለቆሰሉትን መርሳት ማለት አይደለም። እኔ እዚህ ጋር ሚስ አንደርስታንድ እንዳንደረግ የቤታቸው የተቃጠለ አማሮች መከራ ያዩ ወገኖቻችን እነሱ ይድረሱ ማለት አይደለም። ለነሱ ሁለት ሆስፒታል ይቋቋም። ይሄ ሁለት ሆስፒታል ምንድነው? ሽግግር መንግስት ሲቋቋም አንዱ የሽግግር ፍትህ ነው። ፍትህ እንጀራ የሚቀርብበት ቴብል ገበታ የፍትህ። ሁለተኛው ነገር የዲያሎግ ጉዳይ የሚመጣበት ምክክር የምናደርግበት ማለት ነው። ትራንዚሽናል ጀስቲስ እሱ የግድ ነው። ለዚህ ለቆሰሉት፣ ለቤታቸው ለተቃጠለ፣ ንብረታቸው ለወደመ፣ ልጆቻቸው ላጡት ሁሉ ካሳ የሚመጣበት ጊዜ እሱ አንድ ሆስፒታል፣ ፍርድ ቤት፣ አገራዊ ሽረት የሚያመጣ ማለት ነው እናቋቁማለን። ይሄ ግን ለሁላችን የሚሆን ነው የሚል የሻረ በጣም ለሌሎችም ስጋት ያልሆነ ማለት ነው። ይሄ የተጠቃ አይነት ስሜት በጣም አደገኛ ነው። እሱ መልሶ አማራ ነው የሚያስጠቃው። ይሄ ስትላቸው አንዳንዶች ላይወዱ ይችላሉ። ትክክል አይደለም። ራሱን መልሶ ሊያስጠቃው ይችላል፣ ሊያስበላው ይችላል። ሁለተኛ ለሀገርም ተስፋ ነው። ስለዚህ ጉዳት ሁላችንም ተጎድተናል የሚል ፍኖተ ካርታው በሌሎች ዘንድም ቅቡል የሚሆን ቅድም ያለ ፖለቲካ አሸናፊነት የሚያመጣ እና ሌላው የፖለቲካ ስበት ያለባቸውን አካባቢዎች ይሄ ወታደራዊ እንቅስቃሴው ወደዛ መጠጋት ያለበት ይመስለኛል። ይሄ ከዚህ በፊት የምናየው ያው እንግዲህ የትግሉን ባህሪ ነው። ገብተው ይወጣሉ አጥቅተው ደሴ ገቡ ወጡ ይባላል፣ ደብረ ብርሃን ገቡ ወጡ ይባላል። መቼም ያው እንግዲህ ስርዓቱን የማዳከም መሳሪያ የመታጠቅ እንትን ይኖረዋል። ግን ይሄኛው አንድ ከባለፈው መማር ያለበት ይሄኛው ትግል የሚመስለኝ ሰስቴን ማድረግ፣ ትግሎችን ሰስቴን ማድረግ፣ ይዞ መቆየት፣ ስርዓት ጊዜያዊ አስተዳደር መዘርጋት እና ወደፊት መግፋት ደግሞ የስበት ማዕከሎች እነዚህ የፖለቲካ ስበት ማዕከሎች አካባቢ ትግሉን ሰብሰብ ማድረግ በጣም የሰፋ ትግል ምናልባት ትግሉን ላፋጥነው ይችላል የሚል እኔ ሚሊቴሪ ባለሙያ አይደለሁም። ይሄንን በማህየምነት ጭምር ሆኖ ግን ከፖለቲካ አንፃር ሳይሆን እንደው ሰብሰብ ቢል ጥሩ ነው የሚል ነው። ሌላው የመጨረሻው ነገር ምንድነው? የኢትዮጵያ የነጻነት ኃይሎችን ጥምረት የሚጠራ መሆን አለበት ፍኖተ ካርታው። በመጨረሻ የፋኖ ድምጽ ሊኖረው ይገባል። ይሄ የቴሌቪዥን የሬዲዮ ድምጽ ማለት ነው። አሁን እንግዲህ ስለተጠናከረ አቋሞቹን ለሌሎች ሚዲያዎች መግለጽ እንዳለበት ሁሉ ግን የራሱ ሬዲዮ እና የራሱ ድምጽም የሚያስፈልገው ይመስለኛል። አንተ ደግሞ ቀጥል። ዝም ብዬ መልካም። አይ በእውነት ነው የምልህ ይሄንን ነገር በተለይ አሁን አዲስ የተመሰረተው ድርጅትን በተለይ በአማራ ጉዳይ ያገባናል የሚሉት እነዚህ ያነሳቸውን አራቱን ነጥቡን ከማንሳት በፊት ምንድነው ሁነኛ ቃል ነው የተጠቀምከው፣ እሱንም ዋሳ አለው። ምንድነው ያልከው? ፋኖ በኪሱ ይዞት ሊንቀሳቀስ የሚገባ ነው ያልከው። በፍጹም ሊለየው የማይገባ አንገቱ ላይ እንደከታብ እንደማተም አንጠልጥሎ ሁሉ መንቀሳቀስ ያለበት እጅግ መሰረታዊ የሆኑ ነገሮች ናቸው። እናም እነዚህ ነገሮች ያነሳቸው ነጥቦች በእውነት በዚህ ጉዳይ ላይ የፖሊሲና ሌሎች ጉዳዮች ላይ የሚሰሩ በዛው በአደረጃጀት ውስጥ ያሉትን እነዚህ ነጥቦችን ይዘው በደንብ አተኩሮ ቢሰሩባቸው የሚተረፍበት ነገር ነው ብዬ ነው እኔ ተስፋ የማደርገው። ምክንያቱም ፋኖ የራሱ የሆነ የፖለቲካ ካፒታል ሊያገኝባቸው የሚችሉባቸውን ነጥቦችን በዝርዝር ማስቀመጥ መቻል አለባቸው። ከባለፉት ይሄኛው አደረጃጀት በአማራ ትግል ውስጥ አደባባይ ላይ ወጥቶ
በግራና በቀኝ ከአገዛዙ ስርዓት ጋር በመዋጋት በክፉም በደጉም በሚነሱ አደረጃጀቶች ደረጃ አሁን ላይ የመጣው አደረጃጀት ወደ 5ኛ አደረጃጀት ነው። ከዛ በፊት የነበሩ 4 እና 5 አደረጃጀቶች አሉ። ከነዛ ይሄኛው አደረጃጀት ሊለይበት የሚችለው የራሱ የሆነ ፍኖተ ካርታ ሊኖር ይገባል። እውነት ነው፣ ጥርት ያለ አሻሚ ያልሆነ ሌሎችን አሰባሳቢ በሆነ መልኩ የራሱ ፍኖተ ካርታ ሊኖር ይገባል። ይሄ ትክክለኛ ነጥቡን ያነሳው። ሌላው የፖለቲካ ካፒታል ሊገነባ ይገባል። ምንም ይሄ በቃ ምክንያቱም በእነዛ 4 አደረጃጀቶች ውስጥ የታየ በጣም የጎላ ችግሮች ናቸው። እኔ አንተ ቅድም ስትገልጸው እንደው አንዳንድ ችግር ብላለፈው እንጂ የኔን ትዝብት ብትጠይቀኝ እንደውም የጎላ ችግሩ የፖለቲካ ካፒታል ግንባታው ላይ የታየ አደገኛ ዳተኝነት ነበር። እነሱንም በዝርዝር ማስረዳት የሚቻልበት ሁኔታ አለ። ሌላው የራሱ ድምጽ ያስፈልጋል አልከው ወደ ኋላ ማነሳው ጥያቄ ስላለ ከሱ ጋር ያያዘን የምናነሳው ነገር አለ። ትልቁና መሰረታዊ ነገር ደግሞ ከዛው ካነሳው ውስጥ ሽረት ያስፈልጋል። ይሄንን ነገር የሆነ ሰዓት ላይ መተው ይቅር ባይነት። ይሄ ማለት ወንጀሉ እንዳተፈጸመ እንቁጠረው ማለት አይደለም። ይሄ ማለት የወንጀል ፈጻሚዎች አይጠየቁ ማለት አይደለም። ይሄ ማለት እነዛን ነገር እንተዋቸው ማለት አይደለም። ግን እነዚህ ነገር ሲታዩ ቅድም አንተ እንዳስቀመጥከው ሽግግርን ፍትህ ሌሎች ዓለም አቀፋዊ ተሞክሮችን ታሳቢ ባደረገ መልኩ መከናወን አለበት። ሆኖም ግን በባለፉት 4 እና 5 አደረጃጀቶች በባለፈው በፋኖ የትግል ሂደት ውስጥ ግን አደል ለሌላው መዳኛ ሊሆንና አደል ለሌላው ሽረትን ሊያሳይ ይቅርባይነትን የሽግግርን ፍትህ ሊያመጣ ይቅርና በራሱ በአደረጃጀትና በጎንዮሽ አካሄድ ውስጥ የታዩ ሊታረሙ የሚገቡ አደገኛ አካሄዶችን ታዝበን ያለፍንበት ሁኔታ አለና እነዚህ ነጥቦች ተጨማሪዎችን ነጥቦችን በማሰባሰብ በዚህ ጉዳይ ላይ አሁን ያለው አደረጃጀት በብርቱ ሊሰራበት የሚገባው ነጥብ እንዳነሳው ነው እኔ የምቆጥረውና በእውነት ወድጄዋለሁ። ገለታው ያነሳውን ሐሳብ የሚሰማም የሚከታተልም አካል ካለ ምናልባት በዚህ ጉዳይ ላይ እነሱ ማስበውበት ከሆነ እንደ ግብዓት ይጠቅማቸዋል ወይ ያላዩት ነጥብም ካለ ላዩት ይገባል። ግን ቅድም ስትለው የነበረው አንዳንድ በተለይ በፖለቲካ ካፒታል ላይ የታዩ ብለካየው ይሄ ዘረፋ ምርኮኛ ይያዝ ህዝባዊ ንቅናቄ መፍጠር ላይ ላልከው በርግጥ የታዩ እንደው ባንተ ሚዛን እኔ ባላስቀምጠውም አበረታች የሆኑ ነገር አይተናል። በተቃራኒው በፋኖ ስም ነው በግራና በቀኝ ዘረፋው ሲስፋፋ የነበረው። ይሄን ስንል ግን የእውነት ዋጋቸውን የሚከፍሉ ህይወታቸውን እያጡ ያሉ በዚህ ትግል ውስጥ ነገ ተነገ ወዲያ ድሉ ሲመጣ በስማቸው በደማቅ ታሪክ የሚጻፍላቸው እልፍ አላፍ ፋኖዎች አሉ። ስለነሱ አይደለም አሁን እኔ እያልኩ ያለሁት። በእነሱ ስም ግን በአገዛዙ በኩልም በዛም አካባቢ ያለ የሆነ የመንደር ጎበዝ ነኝ ባይ እየተነሳ በፋኖ ስም አማራ ክልል እኮ ከነዚህ ፋኖ ነኝ ባይ ካለ ዘራፊ ሲሸሽ የመንግስት ታጣቂ ይመጣል። እዛው ከክልሉም እኮ የገታ ዘረፋ ተገላገልኩ ብሎ አዲስ አበባ ላይ ሲመጣ ደግሞ በመንግስት የሚደገፈው የተለያየ መጠሪያ ያለው የተለያየ ግዞት እስር ቤት ያላቸው መንግስታዊ ተቋም በሆነ መልኩ የተደራጁ ኃይሎች ደግሞ ከተማው ላይ አማራ በማንነቱን ሲያፍኑ ሲያፈናቅሉ ሲያንገላቱ ነበር። ዘረፋው እጅግ ማዕከላዊ ነበር። ለዚህ ሁሉ ነገር ግን የአማራ ፋኖ እንቅስቃሴ ሁነኛ መፍትሄና መልስ ሰጥቷል በባለፉት የትግል ሂደቶች ለማለት እቸገራለሁ። አንዳንድ ሁኔታዎች ሲታዩ በእነዛ ጉዳዮች የእርምት ሁኔታዎችን ለመስጠት ለማስኬድ የታየበት ነገር አለ። ግን በጣም ብሶ የታየበት ሁኔታ ነው ያለው። ከምርኮኛ አያያዝ እውነት ነው ማርክ ያለው ይያለው በቻልኩት አቅም ከህዝቡ ማሰባሰብም ከኔም ሬሽንም ቆጥቤ እየቀለብኩኝ ነው። ከዚህ በላይ ግን እኔ ተርቤ እነሱ ልቀልብበት የምልችለው ነገር የለም። ዓለም አቀፍ ተቋማት ቀይ መስቀሎች እባካችሁ የመንግስት ምርኮኞች አሉና እነዚህን ተረከቡኝ ሲል እኮ ፋኖ እጅግ ታሪካዊ የሆነ እኮ ገድልን ፈጽሟል። ይህንን የምናመሰግነው የምንወድለት ነገር ነው። በዛው ልክ ደግሞ በራሱ በፋኖ አባላቶች መካከል የምርኮኛ አያያዝ በምርኮኛ ላይ እየተወሰደ ያለ እርምጃ አንዳንድ ነገሮች ደግሞ ከባለፉ ስህተቶች አሁን ላይ መታረም መቻል አለባቸው። እጅግ ሰቅጣጭ የሆኑ ይሄ አማራው ለአማራው እንደሚያደርግ ከሆነማ ለሌላውስ ተብሎ አስደንጋጭና ዘግናኝ የሆኑ ነገሮችን ሰምተናል። የመንግስት ፕሮፓጋንዳ አራማጆች እነዛን ሐሳቦች እነዛን ክንውኖችን ይዘው የፋኖን እንቅስቃሴ ለማስጠላት የአማራን ትግል ያልተገባ መስሎ እንዲታይ ለማድረግ የተሄደበትን ርቀትም አይተናል። በእነዚህ ጉዳዮች ላይ የርምት አካሄድ መከናወን መቻል አለበት የሚል እምነት አለኝ። ከዚህ ጋር ተያይዞ ገለታ በአማራ የሉና ትግል ውስጥ በሚዲያ ላይ የሚታየው የጎንዮሽ ትግልና የስም ማጥፋት መንስኤው ምንድነው ትላለህ?
ከዚህ ጎጂ ድርጊትስ መውጣት የሚቻለው ምን ቢደረግ ነው? የበፊቱስ እሺ በአራት በአምስት አደረጃጆች ውስጥ ግለሰብን በማንገስ ግለሰብን በማንቆሻቆሽ ድርጅትን በማንገስ ድርጅትን በማንቋሸሽ ስራዬ ይሁነኝ ብለው አስበውበት ተዘጋጅተው ልክ እናንተ እንደዚህ ቁጭ ብለን ሐሳብ ይዘን አጀንዳ ይዘን ይሄ ነገር ብንናገር በታሪክ ተመዝግቦ ተቀምጦ ነገር ተነጎዳይ ቢታይ ብለን ተጨንቀን አስበን ተዘጋጅተን የጠቀመ ነገር እንደሆነ ብለን ጊዜህን ገንዘብን ሁሉ ነገር ጉልበትን ሰጥተን ልክ እንዲቁጭ ብለ ሐሳብ እንደምትሰጡሉ ይሁነኝ ብለው አስበውበት ተዘጋጅተውበት አጀንዳ ቀርጸው የጎንዮሽ ትግል ያገዛዙን ስርዓት ትተው ያገዛዙ ስርዓት የሚፈጽመው በአማራው ላይ በደል በኢትዮጵያ ላይ እየፈጸመው ያለው ፖለቲካዊ ኢኮኖሚያዊ ሌሎች አሻጥሮችን ወደ ጎን በመተው በአማራዊ ወንድም ላይ ስድብ ማንጓጠጥ ስብዕና ግድያ ጭምር ሁሉ አደረጃጀትን ከአደረጃጀት በመለየት በርትተው የታዩ በሚዲያ ላይ የታዩ ግለሰቦች የታዩ አክቲቪስቶች አሉ። በባለፉት በአራት በአምስት አደረጃጀቶችና በባለፉት 3-2 ዓመታት በአማራው የህልውና ትግል ሂደት ውስጥ አሁንስ በዚህ አደረጃጀትና ከባለፈው ሂደት ተምረን በዚህ የጎንዮሹ እንካ ሰላምታ የጎንዮሹ ስም ማጥፋት በተለይ ሆን ተብሎ ይሁነኝ ተብሎ የሚደረግ ስብዕና ግድያ ላይ የሚታየው አደገኛ አካሄድ ከዚህ በኋላ ሊታረም የሚችለው እንዴት ነው? የስካውንስ እንዴት ታየዋለህ በአንተ በኩል? ይህም በጣም መሰረታዊ ጥያቄ ነው። በቅርብ ጊዜ ጀነሬሽን ዚ የሚባለው እንቅስቃሴ በየሀገሩ ሲነሳ ከተወሰኑ ወገኖች ጋር ሆነን ኢትዮጵያ ውስጥ ጀነሬሽን ዚ ቢነሳ ህዝባዊ እምቢተኝነት ቢነሳ ምን እድሎች ያሉት ምን ደግሞ ተግዳሮቶች አሉት ተግዳሮቶቹ ምንድናቸው የሚል ጥናት እናጠና ነበርና አንዱ ሌላው ሀገር ውስጥ የሌለ ተግዳሮት እኛ ሀገር ጎልቶ የሚታይ ነገር ነበረ። ለምሳሌ ኔፓል ውስጥ ሚድል ኢስት አካባቢ ሌሎች ሀገሮች እስያ ውስጥ በተለይ ላቲን አሜሪካ አንዳንድ አካባቢዎች የተነሱ ወጣቶች ተቃውሞ ሲያደርጉ የሌለ የማይገጥማቸው ተግዳሮት እኛ ሀገር ያለው ምንድነው? መንግስት አክቲቪስት ነው እኛ ሀገር ወይም ደግሞ የካውንተር አክቲቪስት የአክቲቪስቶች ተቃዋሚ አክቲቪስት ያደራጃል። ይሄ ልዩ ባህሪው ነው። አሁን ኔፓል ውስጥ አታይም። ይሄንን ሊያስር ይሞክራል እንጂ ሌላ ያደርግም እና ኢትዮጵያ ውስጥ ህወሓትም የጀመረው ነው። የራሱ ፌስቡክ ኮሜንት የሚያደርጉ ሰዎች ይከፍላል በሳንቲም ዩቲዩብ ላይ ደግሞ እንደዚሁ የሚሰሩ ሰዎችንም ይከፍላቸዋል እያደራጀ እየከፈለ አበል እየቆረጠ አክቲቪስት አስቀምጧል። እና ይሄ አንዱ ትልቁ ቻሌንጃችን ነው እና ህዝባዊ እምቢተኝነት ሲነሳም ለፋኖም አንዱ እንትን መታወቅ ያለበት ይሄ ነው። እነዚህ አክቲቪስቶች ደግሞ ብልጽግና ነን ብለው አይመጡም። በአገሪቱ ደህንነት ጽሕፈት ቤት ነው የሚመራው። የሚናገሩት ይሰጣቸዋል፣ ይዘት ይሰጣቸዋል፣ ኮንቴንት ይሰጣቸዋል፣ ቴክኖሎጂም ይደገፋል። በቀጥታ በጽሕፈት ቤቱ የሚታዘዝ ነገር ነው። ተቃዋሚ መስለው ነው የሚቀርቡት፣ ለሀገር አሳቢ መስለው ነው የሚቀርቡት እና አንዱን ክፍልፋይ በመፍጠር አንዱን ደጋፊ በመምሰል ለአማራም ለኢትዮጵያ ህዝብም ወይ ለኦሮሞ ሊሆን ይችላል ለማንኛውም ተቆርቋሪ በመምሰል ነው የሚመጡት እና ይሄ ከባድ ውዥንብር ፈጥሯል በኢትዮጵያ ሚዲያ ውስጥ። በጣም ያሳዝናል። ኃላፊነት የጎደለው መንግስት ይህንን የአክቲቪዝም ስራ እየሰራ ወርዶ መንግስትን ኮፍያ ጥሎ ወደዛ ጥሎ እዚች ስራ ውስጥ ገብቶ ከአክቲቪስቶች ጋር ራሱ አክቲቪስት የሚመስሉ ሰዎችን የበግ ለምድ እየለበሱ መምጣቱ አንዱ ሚዲያውን አዘበራርቆታልና ትግላችን ይሄንን የማጥራት ስራ እንዴት እንደሚሰራ እንግዲህ መታወቅ ያለበት ነው። ሁለተኛው ደግሞ ሌላው ይሄ ኢትዮጵያ ውስጥ ብቻ አይደለም በየትኛውም አካባቢ ይሄ አዲሱ ቴክኖሎጂ ይዞት የመጣው ጉዳይ አለ። ምንድነው እሱ? ስስ ጉዳዮችን ስታነሳ ታይትል ለምሳሌ አሁን ፋኖ ተባበር የሚል አንድ ታይትል ያለው ቪዲዮ እንትን ከማድረግና የፋኖ አመራሮች ተሰብስበው ተከፋፈሉ የሚል ሁለት ቪዲዮ ፓራለል ቢኖር ይሄኛው ነው ብዙ ሰብስክራይበር የሚያገኘው። ይሄ ተከፋፈሉ የሚለው ብዙ ዋቸርስ ይኖረዋል እና ሴንሴሽናል የሆኑ እንደዚህ አይነት እንትኖች በተፈጥሮ ኢትዮጵያን ስለሆነ ብቻ ሳይሆን በተፈጥሯቸው ብዙ ሰብስክራይበርስ ብዙ ክሊክ ያገኛል። ስለዚህ እነዚህን ስስ ጉዳዮች የሚጠቀሙ ሰዎች መብዛታቸውም አንዱ ሚዲያውን አጧጧፈው። በቃ አሁን ሰርግና ምላሽ ነው በቃ ለነሱ እንደዚህ አሁን ትንሽ ዜና ማግኘት
እስክንድር እንደዚህ ሆነ የሚለው ነገር በሰርግና ምላሽ ምክንያቱም ብዙ እንትን ያገኛል ብዙ ክሊክ ሊያገኙ ይችላሉ ማለት ነው። እና እንደዚህ አይነቱን ነገርም በገበያው ውስጥ ይሄ ሚዲያው ቴክኖሎጂው ይዞት የመጣው ችግር ስለሆነ ይሄን አንደርስታንድ ማድረግ ያለብን ይመስለኛል። ሌላው በጣም እኛ ሀገር ደግሞ ያለው ጥሩ ነገር እዚህ ሚዲያው ላይ ያላየው ጥሩ ያልሆነ ነገር የማስበው አመራሮች በተለይ ከፋኖም ሊሆን ይችላል ፐርሰናል ሪሌሽንሺፕ ወይም ደግሞ ይሄ ምንድነው ግላዊ ቁርኝት ከሚዲያ ጋር መፍጠር ጓደኝነት መፍጠር እና ቡድን ለምሳሌ ዋና ሊቀመንበሩ ከተወሰኑ 3-4 ሚዲያዎች ጋር ዲፕ የሆነ እንትን ይፈጥራል ጓደኝነት ይፈጥራል ይደዋወላል ለሚዲያ አክሰሰብል መሆኑን አይደለም እየተቃወምኩ ያለሁት እኔ እሱ ተገቢ ነው ማንም ሚዲያ ይሄ ነጋሪ ይሁን አንከር ሚዲያ ይሁን ሌላ ሚዲያ ይሁን ማንም ሚዲያ መቼም ለዚህ ጥያቄ ፈልጋለሁ ሲሉ አንድ መሪ አቬለብል መሆን መቻል አለበት ነገር ግን የተለየ ግንኙነት ይፈጥሩና ጓደኝነት ይፈጥሩና ከዛ የሆነ ችግር ሲመጣ ያንዱ ደጋፊ ይሆናሉ ማለት ነው ግንኙነት ለፈጠሩለት አካል ደጋፊ ይሆናሉ ያኛውም የራሱ ደጋፊ ይኖረዋል በዚህ መካከል ህዝብ ይወናበዳል ማለት ነው ይሄ ባያስ ይሄ ችግርም አለ በተለይ ከፋኖ አመራሮች ጋር እንደዛ አይነት ነገር ያፈጠርና ይሄ ፋኖ አሁን ጥሩነቱ ምንድነው አንድ ተቋም ሲፈጠር ፒአር አለው በዛ በኩል ነው ግንኙነት ማድረግ ያለበት ሊቀመንበሩም አንዳንድ ጊዜ መለከታቸው ወጥተው ሊወጡ ንግግር ያደርጉ ይችላሉና ግን አንዱ ከዚህ በፊት የነበረ ነገር ይመስለኝ ይሄ ፐርሰናል ዲፕ የሆነ ፐርሰናል ኮንታክት ነው በመጨረሻ ምናልባት አራተኛው የሚዲያችንን ብስለትም ችግር አለ ይሄ የምናውቀው ነገር ነው ወደን ግን አይደለም ይሄ አሁን ኢትዮጵያ ውስጥ ምንድነው ሚዲያ እንዳያድግ አድርጓል መንግስት ህወሓትም ምን አደረገው ሚዲያው ፕሮፌሽናል የሆነውን ሚዲያ ወደ አድቮኬሲ ጆርናሊዝም እንዲያዘነብል አድቮኬሲ ላይ እንዲያዘነብል አደረገው እና የአድቮኬሲ ደግሞ በተፈጥሮ ደግሞ መወገን አለበት ለዲሞክራሲ ተወግናለ ለነጻነት ታጋዮች ተወግናለ ምን ትላለህና ይሄ በሚዲያችን ላይ አጠቃላይ ሚዲያ በኢትዮጵያ ሚዲያ ላይ ሚዲያውን ራሱ እየሰነጣጠቀ የከፋፈለው ችግር ነው ያስባለሁ ከሁሉ በላይ ግን እነዛ ሁለት ያነሳዋቸው ነጥቦች ይመስሉኛል አንዱ የደህንነት ጽሕፈት ቤት በቀጥታ በዚህ አክቲቪስት መሆኑና እነዚህ ጥቃቅን ጉዳዮች ማራገብ ቢዝነስ ያደረጉ ሰዎች ስላሉ ይመስለኛል ሚዲያው ላይ የሚታየው ችግርና ይሄ መታረም አለበት ህብረተሰቡም እነዚህን ግጭት የሚያባብሱትን ሁሉ እንደው ክሊክ እያደረገ ባያፋፋቸው ጥሩ ነው እንደው ህብረተሰቡ ሊቀጣ ነው ይገባል እንደዚህ ነው ማየው መልካም እንደው በዚህ አጋጣሚ እናንሳውና ወደ መጨረሻው ወዳለ ነጥብ ርዕሰ ጉዳያችን እንሄዳለን ከሰሞኑስ የታየውን ነገር ከአዲሱ አደረጃጀት ጋር ተያይዞ አንዳንድ በስምም በአደረጃጀትም በምንም እየተነሳ ያለ የስም ማጥፋትም አትበለው ወቀሳም ምን ብቻ ጅግር የሌለው ጉዳይ ከግራ ከቀኝ እየተነሳ ነው አሁን ሐሳቡን አንስተን እከሌ ይሄንን አለ እከሌን አደረጋ አንልም በጥቅሉ ግን ከሰሞኑ ከአደረጃጀት ጋር ተያይዞ በተለይ ከእስክንድር ነጋ ጋራ በድርጅቱ ላይ የተሰጠውን ኃላፊነት ቀደም ብሎ ያው በድርጅቱ ተገልጾ ነበር ከዛም ቀጥሎ እስክንድርም ይሄንን ኃላፊነት አሁን መቀበል አልችልም ሆኖም ግን በድርጅቱ ውስጥ ባለው በተራባልነት ድርጅቱ የሚሰጠኝ ማናቸው ኃላፊነትና ግዴታ ለመወጣት ዝግጁ ነኝ እንዲሁም ለድርጅቱ ደግሞ ለሚገጥሙት መልካም ሁሉ ነገሩን እመኛለሁ ብሎ መልካም የሆነውን ሐሳቡን ያው በጽሁፍ ለማናችንም እንድናውቅ አድርጓል ከዚህ ጋር በተያይዞ ግን የሚነሱ የግራና የቀኝ ሐሳቦች አሉ አንተም በማህበራዊ ድረገጽ ያጋራው አለ በዚህ ጉዳይ ላይ አንተም በፌስቡክ ያጋራው ነገር አለና እንደው በጥቅሉ በዚህ ጉዳይ ላይ ያየኸው የታዘብከው ነገርስ ምንድነው እንደው የመጀመሪያው ነገር ፋኖ ገና ተወለደ የሚል ዜና ነው እንግዲህ የሰማነው እና እሱን እንዳጋጣሚ ሆኖ ከወንድሜ መሳይ ጋር ፕሮግራም ሰርተን እንደውም እስክንድር እዛ ቦታ መኖሩ ደስ ብሎኛል ምክንያቱም ችሎታውም ስላለው ዕውቀቱም ስላለው እዚህ ፖሊሲ አካባቢ አይደለም ጥሩ ይሄ አርቲኩሌት በማድረግ ሊያግዝ ይችላል ብለን ነበርና በማግስቱ ያንን ሰማን እና ግን ብንሰማ ምንድነው የመጀመሪያው ሚዲያው ላይ በጣም ያዘንኩት እኔ ምንድነው ተቋማዊ አሰራር መጠበቅ ያስፈልጋል ፋኖ እኮ መግለጫ ይሰጣል አዲስ የተቋቋመው ፋኖ በዚህ ጉዳይ ላይ መግለጫ ይሰጣል አይደል ይሰጣል ያው በኋላ እኮ ዘግይተው ተሰጣ አይደል ይሰጣሉ ስለዚህ ያንን መጠበቅ እየተቻለ ብራሪ ተገኝቷል ሆነ ብራሪ ተገኝቷል ባለው በዛ ደረጃ በተለይ እንደው እስክንድርንም ወንድሜንም
ሊያስጠቃ የሚችል ንግግር በመስማቴ ከአንዳንድ ወገኖች በጣም አዝኛለሁ። በእውነት ትክክል አይደለም። እኔ በመሰረቱ እስክንድር ጋር ያው እንደምታውቀው አብረን ቆይተናል እና ፐርሰናሊ አውቀዋለሁ። ይሄ ሰው እንደማንኛውም ሰው ነው ድክመት የለበት ብዬ አይደለም መከራከረው። እኔ ግን እንደው እድሜውን በሙሉ እኮ ለድሃና ለጭቁን እንደው በእግሩ እኮ የሚሄድ ሰው እኮ ነው። በጣም የሚያስገርም እኮ ተፈጥሮ ያለው ሰው ነው። ልጁን እኮ ያውቀው በሚገባ ያውቀው ማሳደግ ማቶ ስንተውና በሚገባ ትውቅ የለው። እስር ቤት ነው የተወለደው የምታውቀው ናፍቆት። ባለቤቱ ምን ያህል መከራ ላይ እንዳለች ሁላችን መከራ ላይ እንዳለች እንግዲህ መለየቱ ከቤተሰብ መገንጠሉ ተመልከተው። አይታወቁም በደንብ ይሄን ሁሉ ዋጋ እየከፈለ ያለንም ሰው ቶሎ የማጠልሸት ነገር መስራት ተገቢ አይደለም። ነገሩን መጠበቅ ነው። አንድ ይሄ ነው። ሁለተኛ በድርጅት ውስጥ ይሄ የተለመደ ነገር ነው። አንድ ሰው እኔ አልችልም በዚህኛው በሆነ ይሳላል። አሁን በኋላ መከታው መጥቶ ሲናገር እኮ አብራራው ነገሩን። አየህ ምን አለ? ከመጀመሪያው ምን ቢብሎን ነበርኛ ሲል ነበርና አንድ ሰው እኔ በዚህ ቦታ ላይ አልቀጥልም ይቅርብኝ ከኔ የተሻለም ሊመጣች እኔም ወይን ደግሞ ደከመኝ የሆነ ትንሽ በአካልም በመንፈስም ትንሽ እየደከመኝ ነው። የዱላ ቅብብሎሽ እኮ ነው እንትን ምንድነው ይሄ ሊደርሺፕ የዱላ ቅብብሎሽ እኮ የተሻለው ኤነርጂ ያለው ትንሽ ይዞ ደግሞ ከዛ አገግሞ ሌላው ሊመጣ ይችላል። እስክንድር ሊመለስ ይችላል ነገር እና በትግል ውስጥ እንደዚህ አይነት ነገር ቶሎ ይዞ መነሳት አንደኛ እስክንድርን ብቻ ፐርሰናሊ እስክንድርን ብቻ ሳይሆን ተቋሙንም ለአንድ ለሁለት ቀን ትንሽ አማሮችንም ስሜት ትንሽ አንሰራራውን ስሜት እንደገና የመጉዳት ነገር ነው ያየነውና ይሄ ነገር ወደፊትም መታረም አለበት። ችግሮች ሲኖሩ ተቋማዊ በሆነ መንገድ ፋኖ መግለጫ ይሰጥበታል። ወደፊቱ የሆነ ችግር ሲመጣ ራሱ ህዝብ ግንኙነቱ ወጥቶ የሚወገዝ ከሆነ ያወግዘዋል፣ የሚደገፍ ከሆነ ይደግፈዋል፣ ምክንያቱን ያጣራልና ቀድሞ ግን እንደዛ አይነት ትንታኔዎች መስጠት በጣም ሊጎዳን ይችላል የሚል ትዝብት ነው ያለኝ እኔ ወንድት ነኝ። መልካም እንግዲህ ያዝነሳውን ሐሳብ ያው ምንም የሚወጣለት ነገር አይደለም። ቀደም ብዬም እንደገለጽኩት ነው። በተለይ እንደዚህ ሆነ ሰውን በሰው ለይተ በማስመጥቶ እንደዚህ አይነት ነገር ችግሮች ሊኖሩ ይችላሉ። እስክንድር ያው በቅርብ የምናውቀው ሰዎችም አለን። ማናችንም የራሳችን የተለያየ አረዳድ የተለያየ ሆኖ እንከኖች ችግሮች ሊኖርብን ይችላሉ። እነዚህ ነገሮች ግን በልኩና በወጉ በስርዓቱ እንዲሁም በምክንያት ቢተች ማንም አግባብ ነው፣ ጤናማም ጭምር ነው። ያም ሰው ይታረምበታል፣ ሲከሰቱ መንገድም ይመለስበታል። ሆነ ግን ተብሎ የታየ የአደባባዩ ቅድም ስትለው እንደነበረ ነው መካታው አይደል እንዲህ ሊቅርና አስቀድሞም ቢሆን እየለመን ነው ይሄን ነገር ሲል እንግዲህ እኔም ካንተ በትግሉ በጫካ ያለ ስለሁሉም ነገር የሚያክሰውዬ በአደባባይ ላይ ወጥቶ ምስክርነቱ ሰጥቷል። አሁንም ቀደም ብዬም እንደተናገርኩት በዚህ ሚዲያ ላይ በነጋሪት ቲቪ ላይ ማንንም በግለሰብ ደረጃ ለሞቀስም ለማንገስም ምንም የምናደርገው ጥረት የለም፣ መሆንም የለበትም። ይሄ በጽኑ እንደ ኤዲቶሪያልን ቦርድ የምናምንበትን የምንተነቀቅበት ጉዳይ ነው። ሆኖም ግን በዚህ የትግል ሂደት ውስጥ ቀደም ብዬም ለመግለጽ እንደሞከርኩት ከድርጅት ድርጅትን ከግለሰብ ግለሰብን ከመሪ መሪን ይህንን ስንል እስክንድርን ብቻም አይደለም ዘመነንም ካሴ ሌላውንም በስም እየጠሩ በሰሩት ልክ የማይገባ ነገር በአማራ ትግል ውስጥ በአማራ የሉና ትግል ውስጥ እንደው ያሳዩት ያለው ስህተት ድካም እንከን ያለ እንደሆነ ይሄን ነገር ብታርሙ ብሎ አስተያየት መስጠት መሞገት ጨዋነትም ያገባኛል ባይነትም ስንነሳ ትክክልም ጭምር ነው የሚሆነው። ግን አልፎ ተርፎ ይሁነኝ ብሎ ሆን ተብሎ ታስቦ ያው ለብዲን ስቤታው እንዲያደርግ አንዳንዶቹ እኮ እየተነሱ እኮ አማራነት ማንነትንም ጭምር ሚዛን አድርጎ የሚሰጡም አሉ የሚከለክሉም አሉ። ድንገት ተነስቶ የሚሰጠውን ምክንያት የሚተቸውን ነገር ሲያጣ ይሰው አማራ አይደለም ይሰው አማራ ስለሆነ ነውም አይደለም እያለ ወደ ሌላም ጉዳይ የሚገባልና ብዙ የታዩ ችግሮች ነበሩ። እስቲል አሁን ራሱ አዲሱ ድርጅት ሲመሰረት ከእስክንድር ጋር ተያይዘው ሌሎችን ጉዳዮች ላይ አሁንም ድረስ የምንሰማቸው አንዳንድ ነገሮች አሉ። ችግሮች ቢታዩ በውስጥ ቢያልቁ በአደባባይ ላይ በሚዲያ ላይ ደግሞ አሁንም ግለሰብን ከግለሰብ በተለይ አማራዊን ከአማራዊ ወንድሙ ጋር ሊያቃርን ላይጠቅም የሚችል ነገር ለጠላት መጠቀሚያ የሚሆን አጀንዳ ቤቱን በኩል ባይወረወር ባይሰጥ በእኔ በግሌ የተሻለም ተመራጭ ነው ብዬ ማስባለሁ። ከባለፈው ድርጅቶች ይሄን ነገር አሁን የተመሰረተው አዲስ ድርጅት ሊቀበለው ሊማርበት ይገባል። ቀደም ብሎ አንተ በሁለተኛው ጥያቄ ላይ ሳነሳለ ፋኖ
የራሱ ድምጽ የራሱ ሚዲያ ተቋም ሊኖረው ይገባል ሁሉ ብለሃል። በአንድ እዝ ሰንሰለት ከፋኖ ከአደረጃጀቱ የሚወጡ የትኛው መረጃዎች የፋኖን ድምጽ የራሱ የድርጅቱን ልሳን ተከትሎ መውጣት መቻል አለበት። በዛ በወጡ መረጃዎችና ሐሳቦች ላይ ደግሞ እኔ እናንተ ቁጭ ብለን ትንታኔ ልንሰጥ እንችላለን፣ ሐሳቦችን ልናጋራ እንችላለን። ሌላ ትችትም ካለ ትችት ልንሰጥ እንችላለን፣ ድጋፍ ካለ ድጋፍ ልንሰጥ እንችላለን። ማንም ከመሬት ተነስቶ ይሁነኝ ብሎ ስለ አደረጃጀቱ የትኛው ጉዳይ አስተያየት ሊሰጥ አይገባም። የትኛውም ነገር ምንም ሊያደርግ አይገባም እና የሚዲያው አጠቃቀሙ ከጎንዮሽ ትግል መውጣት አለበት። በባለፉት 3 ዓመታት በአማራ ጉዳይ ላይ የሚሰሩ ፖለቲከኞች፣ በአማራ ጉዳይ ላይ የሚሰሩ አክቲቪስቶች፣ በአማራ ጉዳይ ላይ በአደባባይ የምናውቃቸው ሚዲያዎች ተክተው ሲሰሩት የነበሩት በጎንዮሽ ትግል ላይ ነው። ቀጥታ ከአገዛዙ ስርዓት ጋር መረጃዎችን በማውጣት አንዳንዶች እኮ የድል ብስራትን ከሚያበስሩን ይልቅ እኮ የሆነ አደረጃጀት እንዲሆነ ከሌ እንደዚህ ሆነ ብለው እኮ ቢያበስሩን እኮ ይቀላቸዋል። ከዚህ ነገር መውጣት መቻል አለባቸው። ራሱ አዲሱ አደረጃጀትና ድርጅት ደግሞ በእንዲህ መልኩ የሚሉት በአማራ ስም ያልተገባ አካሄድ የሚሄዱ የሚዲያ ተቋማት የሚዲያ ባለሙያትን ያልተገባ ተግባራቸው እንዲታቀቡ ትዕዛዝ መስጠት፣ መመሪያ መስጠት፣ ተው ታቀቡ ማለት ጭምር ኃላፊነት አለበት። ሚዲያው ላይ በጣም መሰራት እንዳለበት አምንበታለሁ። ምናልባት ወደ መጨረሻውና ወደ ማጠቃለያው ጥያቄ ከመምጣቴ በፊት ይሄ ነገር በጣም የሚያነጋግር ስለሆነ ድጋሚ እድል ልስጥና ሐሳብ ካለ እንድታጋራን፣ አለበለዚያም ወደ ሌላኛው ጥያቄ መሄድ ይችላል። አው ሚዲያ በጣም ፓወርፉል ነገር ነው። እንግዲህ መቼም እንግዲህ በዓለም አቀፍ እንትን ውስጥ እኮ ብዙ ሰዎች አራተኛ መንግስት ነው እንዲሉት በዚህ ደረጃ ግዝፈት እንዲሰጡት የሚያደርጉት ተጽዕኖ ከባድ ነው። ተጽዕኖ የሚያመጣው ቀላል ነው። ዝም ብለን የምንናገረው ነገር በሰው ውስጥ በሰው ነፍስ ውስጥ በሰው ህይወት ውስጥ ዘር ይሆናል፣ ያድጋል፣ ፍቅርንም ጥላቻንም ሊያሳድግ ይችላል። ስለዚህ ጥንቃቄ ኃላፊነት ጋር ነው። በእውነት መንግስት ላይ ሰጣቸው ይችላል ለጋዜጠኞች ይሄንን ኃላፊነት ሰርቲፊኬት፣ ግን ይሄ ትልቅ ኃላፊነት ላያቸው ላይ ነው ያለውና የህብረተሰቡንም ሶሻል ፋብሪክ ወይም ደግሞ ምንድነው ማህበራዊ እሴቶቻችንንም የማይጎዳ አንድ። ሁለተኛ በጣም ያልከው ነገር በጣም ኢምፖርታንት ነገር ትንታኔዎች በኦፊሻል መግለጫዎች ላይ ነው ማድረግ ያለብን። ለምሳሌ እስክንድር ተባሮ ከሆነ መግለጫ ይሰጣል። አዲስ የተቋቋመው ፋኖ በዚህ ምክንያት እንደተቋቋመ አባረር ነው ካሉ በዛ ላይ መቼም ንትርክ ማድረግ ሚዲያው ወጉ ነው፣ ትክክልም ነው፣ ይጠቅማል ያለው ይህ እኮ ምንም እንኳን አልተሰማም እኮ ገና ከፋኖ ተቋም ኦፊሻል መግለጫ ቀድሞ ነው ያ ሁሉ ውርጅብኝ የነበረውና ይሄ የአማራን ትግል በቀጥታ ይጎዳዋል፣ በጣም ይጎዳዋል፣ የህብረተሰቡን ስሜት ይጎዳል፣ ግጭቶች ሊያመጣ ይችላልና ጥንቃቄ እንድታደርጉ ወንድማዊ ምክር ብንመክርስ እሱ ነው የሚሻለውም። እንግዲህ ለማናችንም ይሄ ምክር እንዲያገለግል ፈጣሪ ልቦናችንን ይግለጥልን፣ ለትግሉም የሚያስፈልገው እሱም ጭምር ስለሆነ። ሌላው እንግዲህ ከሰሞኑ ልክ እንደዚህ አዲስ ድርጅት ማለት አሁን ቀደም ብለን የገለጽነው ድርጅትን መዋለዱና አንድ አማራዊ ድርጅት መምጣቱ በብዙዎች ዘንድ መነጋገሪያ እንደሆነ ሁሉ ደግሞ ከሰሞኑ ደግሞ አስቀድሞ በአማራ ትግሉ ሲንቀሳቀሱ የነበሩ በስምም ጎልተው የሚታወቁ አሁን ላይ ለመንግስት እጅ የሰጡና ድርድር አድርገናል፣ የተሻለው አማራጭም ይሄ ነው፣ የግድ ጦርነት ብቻ አይደለም፣ አንዱም አማራጭ ይሄ ነው በማለት በአማራ ትግል ላይ ሲንቀሳቀሱ የነበሩ ሰዎች በመንግስት የመገናኛ ብዙሃን በደንብ እያየናቸው ናቸው ያሉት። ሰሞኑ እናንተ እንኳን ቃለ መጠይቅ ስናደርግ ያው አዲስ አበባን በክፍት አውቶቡስ እየጎበኙ ፍር ብትን እያሉ እያየናቸው ነው ያለነውና እነዚህ በአማራ ትግል ላይ ቀደምት የምናውቃቸው ፋኖች የሚያመጡት አሉታዊና አዎንታዊ ተጽዕኖ ይኖር ይሆን? እሱ በመጠኑ እንመልከተው። ሚዛናዊ ጥያቄ ነው። አዎንታዊም አሉታዊን ማየት አንዳንድ ጊዜ ጥሩ ነው። ለዚህ እንትናችን ይጠቅመናል ብለን አዎንታዊው ላይ ብቻ እናተኩራለን፣ ግን ሚዛናዊ የሆነ ነገር በጣም ይጠቅማል ለትግሉና በሁለቱም መንገድ ማየት ጥሩ ይመስለኛል። እንዳልከው እኔ ለትግሉ አጠቃላይ ለፋኖ ትግል አማራ ትግል አዎንታዊ ገጽ አለው ነው። አንደኛው ትግሉን ኩልል እያደረገው እያጠራው ነው የሄደው። አንድ የትግሉ ሙቀት እየጋለ በሄደ ቁጥር እንደ አንዳንድ ኤሌመንቶችን መሸከም አይችልም። ምክንያቱም በቃ ትግሉ ጋለ ሞቀ፣ በጣም ግምገማው ይግላል፣ ከዚህ በኋላ ተጠያቂነት ይግላል፣
ህዝቡ ሰስፒሺየስ ሆኗል። ምክንያቱም ብዙ ዋጋ ከፍሏል፣ ትምህርት አቆሟል፣ ምን አቆሟል፣ ህክምና የለም፣ ብዙ ዋጋ እየከፈለ ትግሉ ለምንድነው የማይራመደው የሚል ጥያቄ አለና እዚህ ውስጥ የሚያስመስል ሰው የመቆየት እድሉ ዜሮ ነው ባንልም ገና የሚቀጥሉ ጥቂት ሰዎች ሊኖሩ ይችላሉ፣ ግን በጣም ወርዷል። ያንን የማይቋቋሙ ኃይሎች በጊዜው መውጣታቸው ትግሉ እንዲጠራ ያደርገዋል፣ በጣም እየጠራ እንዲሄድ ያደርገዋል የሚል አንድ በጎ ነገር የማየው እሱ ነው። ሁለተኛው የመንግስት ኮሚኒኬሽን የፖለቲካ ትርፍ ለፋኖ ያስገኛል። አሁን ተመልከት ምንድነው የሚያደርጋቸው እነዚህ ሰዎች ከሆነ ቆላ በሄሊኮፕተር ያመጣና የሰላም ስምምነት አረጋ ከበደ ቢሮ ይስማማሉ፣ የሰላም ስምምነት ተፈራረሙ ይባላል እና ፋይል ይቀያየራል። ይሄ እንደዚህ አይነት የሰላም ስምምነት የለም ብሎ የሚያስበው ሰው አያሌ ነው፣ እኛን ጨምሮ ማለት ነው። ስለዚህ እኛ የፖለቲካ ካፒታል ለፋኖ ነው የምንሰጠው፣ ለመንግስት ሳይሆን ድል ሳይሆን የምንሰጠው የፖለቲካ ሀብት ወደ ፋኖ እንዲሄድ እንዲያጋደል ያደርጋል። ምክንያቱም አይደረግም እንደዚህ ምርኮኛ ሰላም ስምምነት አይስማማም። የተማረከ ሰው እጅ ሰጥቷል፣ ሄዶ መሳሪያውን አስረክቦ ወደ ሲቪል ስራው ነው የሚሄደው እንጂ አረጋ ከበደ ቢሮ መጥቶ የሰላም ስምምነት አይደረግም። የሰላም ስምምነት በታጠቁ ኃይሎች መካከል ዓለም አቀፍ ስታንዳርድ አለ። ያ ስታንዳርድ የመጀመሪያው አደራዳሪ ሰው ይመረጣል፣ ሶስተኛ ሀገር ሊሆን ይችላል። ከዛ የፖለቲካ ስምምነት ይደረጋል። ከስምምነት በኋላ ደግሞ ዲዲአር ነው ይባላል። የያዝከው መሳሪያ እንዴት እናደርገው፣ ይዤ ቆያለሁ ወይስ ደግሞ አስቀምጬ ነው የሚለው ነገር ማለት ነው። ከዛ ወዴት እገባለሁ የሚባለው ነገር ይሄ ሂደት ነው። ዓለም አቀፍ ኮሚኒቲም ሲያስማማ ይሄን ሂደት ያለፈ ፌክ ነው ማለት እኮ ነው። የውሸት ስራ ነው ማለት ነው፣ ድራማ ነው ማለት ነው። እና የዚህ ድራማ ውጤት ዞሮ መንግስት ነው የሚገርፈው ማለት ነው። ዞሮ መንግስት ሲገርፈው ይቺን ጨዋታ ያይና ህዝቡ እውነተኛው ትግል ያለው እዛ ፋኖ ጋር ነው፣ እዚህ እኮ ድራማ ነው የተጫወቱ ያሉት የሚል ነው። ሌላው መንግስት ሀቀኛ ድርድር አድርጎ አያሸንፍም ማለት ነው። ከኦላ ጋራ ተደራድሮ የተሳካለት ድርድር አይቻላቅም። አብይ አህመድ በጣም የተለየ እንትኑ ይሄ ነው። ከኦላ ጋራ ተደራድሮ አፈረሰው ታንዛኒያ። ከህወሓት ጋር የተደረገ ምንድነው የፕሪቶሪያ ስምምነት አሁን አለ ይባላል። ራሱን አንዱ ተደራዳሪውን በምርጫ ቦርድ አፍርሶ ቲፒኤልኤፍ አፍርሶ ይቀልድበታል። በቃ በዛ ስምምነት የሚቀልድ ነውና አንድ ስምምነት የፖለቲካ ስምምነት የፖለቲካ ችሎታ የሚባለው እንግዲህ አንዱ ይሄ ነው። ተቃርኖችን ማርገብ፣ የፖለቲካ ስምምነቶችን ማምጣት ወይም ኮንሰንሰስ ማለት ነው። እና አብይ በጣም የሚተቸው በብዙ ምሁራን ዘንድ ኮንሰንሰስ ቢውልደር አይደለም አብይ ነው የሚባለው። ወይም ደግሞ ምንድነው ይሄ ማስማማትን ቢውልድ የሚያደርግ አይደለም። ይሄ በቃ የሚታይ ችግሩ ነው። ከመጣ ጀምሮ ከሱ ባቡር ላይ ወራጅ እንጂ እሱ መደመር ነው አይደለም የሚለው ተጨማሪ አታይም። መደመር እያለ በመቀነስ ነው የሚነዳው ነው። በመቀነስ ሂሳብ የሚያስተዳድር ነው። ተቃራኒው ነው። ኮንሰንሰስ ቢውልደር አይደለም ነው ዞር በእንግሊዘኛ እንግዲህ በአማርኛ ያው ፈለገው ማለት ይቻላል። ያንን የበለጠ እንድናረጋግጥ ነው የሚያደርገን። ድርድር የጠማው የተማረኩትን አንጥቶ ይሄ ነው። ሌላው እነዚህ ሰዎች መጠየቅ ያለው እነዚህ ሰዎች አሁን ዛሬ ያለው የሆነውን ነገር እንዳልከው ስናይ አሁን የአማራ ጥያቄ እነዚህ ሰዎች መጀመሪያ ሲገቡ ኮዝ አለው አማራ በምድሪቱ በሰላም መኖር አልቻለም ብለው ነው ሲያዋጉ የነበሩት ሲናገሩ ሰምቻለሁ። ይሄንን ነገር ያ ጥያቄ ተመልሶ አሁን ነው በሽርሽር ነው የሚፈታው የአማራ ጥያቄ በኮሪደር ሽርሽር። ምንስ ግንኙነት አለው የኮሪደር ሽርሽርና የፋኖ እንትን ምንድነው ይሄ ስምምነት? ምን ያመጣዋል? እንደው ከየት መጥቶ የኮሪደር ሽርሽር እዚህ ውስጥ ሊገባ ይችላል? በዚህ ፓኬጅ ውስጥ ማለት ነው። ማንኛው ጤነኛ ሰው አስቦት እስቲ የኮሪደር ሽርሽር ደግሞ እናድርግ እናንተ እና ይሄ ደግሞ በቴሌቪዥን ለአማራ ህዝብ ይታይ በምን ሂሳብ ሊመጣ ይችላል የሚለው ነገር ስናየው ዞሮ የሚያሳየው የፖለቲካ ውድቀት ነው ማለት ነው። ይብላኝ ለነሱ ይሄ ነው። ሌላው ምናልባት አሉታዊ ተጽዕኖ ትንሽ ሊኖረው ይችላል። የዋሆች የሚታለሉ ካሉ ከሌኮ ጀነራል እንትና አዋጊ ነበሩ እሳቸው እጅ ሰጡ የሚሉ በትግሉ ውስጥ ያሉ በጣም ጥቂት የዋህ ካሉ እነሱን የማታለል ነገር ሊኖረው ይችል ይሆናል እንጂ እኔ በትግሉ ላይ አዎንታዊ ተጽዕኖ ነው ጎልቶ የታየኝ ለማለት ነው። መልካም ያነሳው ሐሳቦችን ወኔም የምጋራው ብዙዎችን በዚህ ትግል
ዙሪያ ላይ አይናቸውን ሳይጥሉ እንዲህ ትኩር ብሎ ለሚከታተሉ ለሚያዳምጡ ለሚሰሙ በሙሉ አብዛኛው ወደ መጨረሻ አንተ ያልከውን ሐሳብ ነው የሚጋሩት። እርግጥ ነው ትናንትና በፋኖ የትግል እንቅስቃሴ ውስጥ በአንድም ይሁን በሌላ ስማቸው የምናውቃቸው ሰዎች ናቸው። ከዚህ ቀደምም እንዲሁ በህወሓት መራሹ የአገዛዝ ስርዓት ወቅትም እንዲሁ ላመኑበት ዓላማም ይብዛ ሚነስም ዋጋም የከፈሉ ናቸው። በዚህ ሂደት ላይ እኔ በግሌ አክብሮትም አለኝ ምስጋናም ጭምራለኝ ለከፈሉት ዋጋ። ምንም እኔ ክሬዲቱን የምነሳቸው ነገር አይደለም። አንዳንዶቹ ያው በቅርበትም ስለማውቃቸው ጭምር በወቅቱ ለከፈሉት ዋጋ በእውነት ክብር ምስጋና የሚገባቸዋል። አሁንም እስከተወሰነ ድረስ በትግሉ ሂደት ውስጥ የሚቻላቸውን በጎ አስተዋጽኦ ለማበረከት ተንቀሳቅሰው ነበር። ሆኖም ግን በስተመጨረሻ አሁን ላይ የሆኑትን እያየን ነው ያለው። በዚህ ጉዳያቸው ላይ በዚህ አሁን ላይ በስተመጨረሻ ባደረጉት ነገር ደግሞ ልክ እንደዚሁ ለምንስ የሆነ ብለን እንጠይቃለን። ወደፊትም ጥያቄዎችን አንስተን እንቀጥላለን። እንደ ሚዲያም ደግሞ ፈቃዳቸውን ከሆነ የተለያዩ ሀሳቦችን በማቅረብ ከነሱ ጋር እንዲቆይታ ለማድረግም እኔ በግሌ ፈቃደኛም ጭምር ነኝ። ይህን ፕሮግራም ከተከታተሉ ከወዲሁም ለነሱም ጥሪም አቀርብላቸዋለሁ። ባለኝ አጋጣሚ ሁሉም እነሱም ወደዚህ ሚዲያም ቀርበው ሀሳባቸውን እንዲገልጹ ጭምርም እኔም እጋብዛቸዋለሁ። ወንድም ገለታው የአማራው ፋኖና ትግል እንዲሁም አታጋዮች በተሰኘ ርዕሰ ጉዳይ ወደ 4 ነጥቦችን አንስተን ቆይታ አድርገናል። ባነሳናቸው ርዕሰ ጉዳዮች ላይ ቀደም ብዬም እንደገለጽኩት በተለይ እንደ ድርጅት ከዚህ ንግግሮቻችን ተነስተው ቀድሞ የተነጋገሩበት የተወያዩበት ያሰቡበት ሀሳብ ከሆነ ይበል የሚያሰኝ ነው። ያ ካልሆነ ግን ለድርጅት ጭምር የሚጠቅም እንዲሁም ደግሞ በአማራ ትግል ውስጥ የበኩሌን በጎ አስተዋጽኦ አበረክታለሁ ለሚል ለየትኛውም ግለሰብም ድርጅትም ይሁን ቡድንም ይሁን የሚጠቅሙ ሀሳቦችን አንስተ ማብራሪያና ትንታኔ እንደሰጠ በእኔ በኩል ሙሉ እምነት አለኝ። እጅግ አድርጌ አመሰግናለሁ። እግዚአብሔር አክብርልኝ። ለሌላም ጊዜ እንግዲህ እባክህን ስል ያው እንዲህ ጊዜን እንደምትሰጠኝ ተስፋ አደርጋለሁ። አመሰግናለሁ ወንድም ገለታው። እኔም እጅግ በጣም አመሰግናለሁ እንደምትነቃቸው ድሉን ስለሰጠኸኝ በዚህ ጉዳይ ላይ እንድንወያይ ስላደረክ በጣም አመሰግናለሁ። ሌላም ጊዜ ደግሞ እንደምትጋብዘኝ እንደምንወያይ ተስፋ አለኝ። እኔ እግዚአብሔር ይስጥልኝ ወንድም ገለታው። አመሰግናለሁ። አድማጭ ተመልካቾቻችን በአነሳነው ርዕሰ ጉዳይ ይጠቅማል ይሆናል ያላችሁትን እንዳገኛችሁ ተስፋ አደርጋለሁ። በሌላ ርዕሰ ጉዳይ እንገናኝ ድረስ ሰላም ቆዩ።